ቢላል ኢብኑ ረባህ ረዲየላሁ ዐንሁ። የአቡበከር ረዲየላሁ ዐንሁ ስም ሲነሳ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እንዲህ ይሉ ነበር፣ አቡበከር ልዑላችን ነው፣ የእኛን ልዑልም ነፃ አውጥቶልናል። ዑመር ረዲየላሁ ዐንሁ ልዑላችን ሲሉ ያሞካሹት ግለሰብ ታላቅ ሰው ነበር፣ እጅግ በጣም እድለኛ። ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑን ገርበብ በማድረግ እኔ ትናንት ባሪያ የነበርኩ የሀበሻ ሰው ነኝ ይል ነበር። ለመሆኑ የትናንቱ የሀበሻ ባሪያ የዛሬው ልዑል ማን ይሆን? ቢላል ኢብኑ ረባህ ረዲየላሁ ዐንሁ እሱ ነው። የእስላም ሙዓዚንና የጣዖታት አሳፋሪ ነው። የእምነትና የእውነተኝነት ኢማንና ሲድቅ ወርቃማም ፍሬ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ7ቱ ቢላልን ያውቁታል። ስሙን ዝናውንና ሚናውን በሚገባ ያወሱታል። በሚሊዮን የሚቆጠሩ ሰዎች አቡበከርንና ዑመርን እንደሚያውቁ ሁሉ የቢላልም ስም እንግዳ አይሆንባቸውም። ሕፃናትን ቢላል ማን ነው ብለህ ብትጠይቃቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙዓዚን ነው ይሉሃል። አሳዳሪው በጋለ ድንጋይ በማስተኛት ሲያሰቃየው ወደ አጥንቱ እምነቱ ከመመለስ ይልቅ አሃድ በማለት ጽናቱን የገለጸ ሰው ነበር የሚል ምላሽ ታገኛለህ። ይህ ሁሉ ታላቅ ዝናና ዕውቅና ያተረፈው ቢላል ኢስላምን ከመቀበሉ በፊት በሕዝቡ ዘንድ ከእንስሳ ተለይቶ የማይታይና የተናቀ ባሪያ መሆኑን ማስታወስ ይሻል። ይህ ሰው ኢስላምን ባይቀበል ኖሮ የአሳዳሪውን ግመል ከመጠበቅ ሌላ የሕይወት ሚና የሌለው፣ እንኳን ከሞተ በኋላ በሕይወት ዘመኑም አስታዋሽ አካል የሌለው ተራ ፍጡር ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማን በመጠበቁ ታታሪና ቀናኢ በመሆኑ የገባበት ሃይማኖትም እጅግ ታላቅ በመሆኑ ቢላል ኢስላም ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያ ምዕራፍ ተጠቃሽ ለመሆን በቅቷል። እንዲያውም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታ አልተቸሩም። የቆዳው መጥቆር፣ የሙያውና የዘሩ ዕውቅና ያለመሆን፣ በሰዎች ዘንድም ትናንት ነፃ የወጣ ባሪያ በመሆኑ ቢታወቅም ኢስላምን ከመረጠ በኋላም ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደለውም። እንደ ቢላል ያሉ አረባዊ ያልሆነ ባሪያ፣ ዘመድና ኃይል የሌለው ሰው ለታላቅ ዕጣ ይበቃል ብሎ የሚገምት አልነበረም። ከቁረይሽ ነገድ ውስጥ በታላቅነታቸው የሚታወቁና ኢስላምን የተቀበሉ ግለሰቦች ሲመኙት የነበረውን የነቢዩን ሰለላሁ ዐለይሂ ወሰለም ሙዓዚን የመሆን ዕድልም ቢላል ማግኘቱ የሚደነቅ ነው። የቢላል እናት ጥቁር ሀበሻ ናት። የአላህ ውሳኔ የሆነና የበኒ ሹማህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ አባላት ባሪያ ነበረች። ዛሬ አንዳች መብት የሌለውና ለነገም አንዳችም ተስፋ የሌለው ተራ ባሪያ ሆኖ ነበር። የሙሐመድ ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬነት የሚነጋገሩት ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነኝ ብሎ የመነሳቱን ጉዳይ ነበር። አሳዳሪውና እንግዶቹም በዚሁ ርዕሰ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያ ኢብኑ ኸለፍ የተባለው አሳዳሪው ተንኮል የተሞላበት ውይይትና
ምክክር ከጥቂት ሰዎችና ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ስለተነሱበት ዓላማና ምን እያሉም እንደሚያስተምሩ ሊቀነጭብ ቻለ። አዲስ የመጣው ዲን ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለመ፣ ሙሐመድም ሰለላሁ ዐለይሂ ወሰለም ምንም እንኳ ነቢይ ነኝ ብለው በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛ እና በሥነ ምግባር የታነጹ መሆናቸውን ከጠላቶቻቸው ቁንጮች አንደበት አድምጧል። ሙሐመድ አንድም ቀን ዋሽቶ አያውቅም። ዝምተኛም ሆኖ እብድ አልነበረም። ዛሬ ግን እኛ እርሱን በእነኚህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉትን ሰዎች መግታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ታዘቧቸዋል። ሙሐመድን ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድሚያ የአባቶቻቸውን ዲን ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽን የበላይነት የሚያከስም መሆኑ ስለተሰማቸው ነው። ቁረይሽ በመላው አረብ ለጣዖታዊ እምነት ማዕከል በመሆናቸው በመካ የሚገኝ ነገድ በመሆኑ ተፈሪነቱና ከበሬታው የላቀ ነበር። በሦስተኛም ደረጃ በኒ ሐሺም ተብሎ የሚታወቀው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩትን ቅናትና ምቀኝነት ነበር። ከበኒ ሐሺም ቤተሰብ ነቢይና መልእክተኛ መምጣቱን እንደ ሽንፈት ቆጥረውታል። ሁሉም ቤተሰብና ጎሳ ነቢይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ ረዲየላሁ ዐንሁ የኢማን ብርሃን ፈነጠቀበት። ምርጫውን ይፋ በማድረግ እንዳለበት ወሰነ። ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድም ለኢስላም እጁን መስጠቱን ይፋ አደረገ። የቢላል መስለም በመካ ምድር ተሰማ። የበኒ ጁማህ መሪዎች በቁጣ ተወጠሩ። በተለይ አሳዳሪው የኢስላም ጠላት ኡመያ ብኑ ኸለፍ ሐበሻዊው ባሪያው መስለሙ እንደ ታላቅ ነውርና ንቀት ቆጥሮታል። ለዚህም እንዲህ አለ፣ ይህ ኮብላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆር ከፍተኛውን የኢማን ደረጃ ከማግኘት የሚያግደው እንደማይሆን በቢላል ተምሳሌት አስተምሯል። ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመጣው ትውልድ እንዲሁም እምነት ለሚጋሩትም ሆነ ለማይጋሩት ወገኖች ያስተማረው ትምህርት ቢኖር የህሊና ነጻነት፣ ሉዓላዊነት፣ ምድርን የሞላ ንዋይም ሆነ አሰቃቂ ቅጣት ሊበግረው እንደማይችል ነው። ቢላል እርቃኑን በትኩስና አሸዋማ መሬት ላይ እንዲንከባለልና ቋጥኝ ድንጋይም ደረቱ ላይ እንዲጫን ተደርጎ ግን እምነቱን ሊቀይር አልፈቀደላቸውም። በተከታታይና በተደጋጋሚ ኢሰብአዊ ድርጊት ተፈጽሞበታል። የቁረይሽ ሹማምንት አንድም ባሪያ ሊያሳምኑና ወደ ቀድሞ እምነቱ ሊመልሱት ባለመቻላቸው ቁጭትና ሐፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ።
ሕይወቱን ከስቃይ ምናልባትም ከሞት ለማዳን አማልክቶቻቸውን ከልቡ እንኳ ባይሆን ማመስገን በቂ ነበር። ታላቁ ቢላል ግን ከሥጋዊ ሕመም መንፈሳዊ የበላይነት በመምረጡ ለጠላቶች ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁንም በተደጋጋሚ አሐዱን አሐድ በማለት የመለኮቱን አንድነት ያውጅ ነበር። ላት እና ዑዛ የተሰኙ ጣዖታትን እንዲያወሳ ያለ መታከት ይጠይቁታል። መልሱ ግን አሐዱን አሐድ ነበር። እኛ የምንለውን ደግመህ በል በማለት ይገርፉታል። በምጸታዊ ቃልም እናንተ የምትሉትን ለመናገር ምላሴ አይችልም ይላቸዋል። ላትና ዑዛ ጌታዎች ናቸው ካልክ አንተንም እምነትህንም እንተዋችኋለን። በእርግጥ እኛ ራሳችን ስቃይ ተቀባዮች የሆነን ይመስል አንተን በማሰቃየት ደከመን ይሉታል። ጭንቅላቱን በመነቅነቅ አሐዱን አሐድ የሚል ምላሽ ከመስጠት ባሻገር እጅ አልሰጠም ቢላል። ቁረይሾች ተስፋ አልቆረጡም። እናሰቃየው፣ እርሱ የኛው ወገን ነው፣ እናቱም የኛው ደንገጡር ነች፣ በመስለሙ እኛን የቁረይሽ መዛበቻ አያደርገንም። ቢላል ግን ለተንኮላቸው አልተንበረከከም። አሐዱን አሐድ በማለት የአላህን አህዳዊነት ገለጸላቸው። ቁረይሾች ቢላል ነፍሱን እስኪስት ድረስ ደበደቡት። አቡበከር ረዲየላሁ ዐንሁ ቢላል ከሚሰቃይበት ቦታ ደረሱ። ደብዳቤዎቹንም ወቀሷቸው። አንድ ሰው አምላኬ ነው አላህ በማለቱ ብቻ ልትገሉት ተሻላችሁን? ከዚያም ኡመያ ኢብኑ ኸለፍ ቢላልን ከገዛህበት ዋጋ ጨምሬ እከፍልሃለሁ፣ ልቀቀው አሉት። ኡመያ በቢላል ተስፋ የቆረጠ በመሆኑ ከሚገድለው ገንዘብ ቢያገኝበት የተሻለ መሆኑ ተሰማው። በአቡበከር ረዲየላሁ ዐንሁ ጥያቄ ከልብ ተደስቷል። አቡበከር ረዲየላሁ ዐንሁ ቢላልን ከገዙት በኋላ ነፃነቱን አወጁለት። አቡበከር ሲዲቅ ረዲየላሁ ዐንሁ ቢላልን ተረክበው ሊሄዱ ሲሉ ኡመያ እንዲህ በማለት ተሳለቀ። በላትና ዑዛ እምላለሁ በአንድ ወቄት ወርቅ ካልሆነ አልገዛህም ብትለኝ እንኳን እሸጥልህ ነበር። አቡበከርም ረዲየላሁ ዐንሁ በአላህ ስም እምላለሁ 100 ወቄት ወርቅ ካልሆነ አልሸጥልህም ብትለኝ ኖሮ የጠየቅከውን እከፍልህ ነበር አሉት። አቡበከር ረዲየላሁ ዐንሁ ቢላልን ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመውሰድ ነፃ መውጣቱን አበሰሯቸው። ትልቅ ደስታ ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህን ተግባር እንዲፈጽም አንድ ሰው መምረጥ የግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላልን በሙአዚንነት መረጠ። በሙስሊሞችና በቁረይሽ መካከል የነበረው ቅራኔ ወደ ወታደራዊ ፍጥጫ ተቀየረ። የቁረይሽ ሰራዊት ወደ መዲና ተመመ። በርካታ የቁረይሽ ሹማምንትም በጦርነቱ ተሳታፊ ለመሆን በሙሉ ልብ ተነስተዋል። ቢላል ላይ ኢሰብአዊ ድርጊት ሲፈጽም የነበረው ኡመያ ኢብኑ ኸለፍ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ፈጥሮ ለመቅረት አስቦ ነበር። ጓደኛውና በቢላል ላይ እኩይ ድርጊት እንዲፈጽም ሲያበረታታው የነበረው ዑቅባ ኢብኑ አቢ ሙዓይጥ የኡመያን በጦርነት ተሳታፊ ያለመሆን ሰማ። ሴቶች
ጭስ የሚሞቁበት ሸክላ በመውሰድም ወዳጆቹ በተሰበሰቡበት እንዲህ አለው፣ የአልይ አባት ሆይ በዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያ የኀፍረት ማቅ መልበሱ ስለተሰማው አንተንም ሆነ ይዘህ የመጣኸውን ነገር አላህ ያጥፋችሁ በማለት ብስጭቱን ከገለጸ በኋላ ወደ ጦር ሜዳ ለመዝመት ዝግጅት ጀመረ። ክስተቱ አስገራሚ ነው። ዑቅባ ኢብኑ አቢ ሙዓይጥ በቢላል እና ወገን ዘመድ በሌላቸው ሙስሊሞች ላይ ጥቃት እንዲፈጸም የሚያበረታታ ሰው ነበር። ዛሬ ኡመያ ኢብኑ ኸለፍን ወደ በድር ጦርነት እንዲሄድ አስገድዶታል። ምናልባትም የሁለቱም የሕይወት ፍጻሜ ቀርቦ ይሆናል። ውጊያው ተጀመረ። ሙስሊሞች አላሁ አክበር አሐዱን አሐድ ሲሉ ይሰማል። ኡመያ ይህን ቃል በሚገባ ያስታወሰዋል። ትናንት የቢላል የጣር ድምፅ ነበር። አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ። ሰይፍ ለሰይፍ ተፋተጉ። አንገት ተቀላ። ከዚህም ከዚያም የጣር ድምፅ ተሰማ። ጦርነቱ ሊገባደድ ነው። የሙስሊሞች የኃይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም በአላህ እርዳታ ግዙፉን የቁረይሽ ጦር ድል በመንሳት ላይ ናቸው። ብልጣብልጡ ኡመያ ኢብኑ ኸለፍ ነፍሱን ለማትረፍ በመፈለጉ አብድራህማን ኢብኑ ዐውፍ በመባል ከሚታወቀው ዕውቅ ሰሃባ ዘንድ በመጠጋት እጁን ለመስጠትና ምርኮኛው ለመሆን እንደሚፈልግ ገለጸለት። አብድራህማንም ጥያቄውን በመቀበል ምርኮኞች ወደ ተሰበሰቡበት ቦታ እየወሰደው ሳለ ቢላል ጋር ፊት ለፊት ተገናኙ። በከፍተኛ ድምፅ የክህደት መሪ የሆነው ኡመያ ኢብኑ ኸለፍ እርሱ ነፃ ከወጣ እኔ ነፃ አልሆንም በማለት ቁጭቱን አሰማ። ሰይፉን ወደ እርሱ በማቅናትም አንገቱን በጥሶ ሊጥለው ሲዘጋጅ አብድራህማን ኢብኑ ዐውፍ ቢላል ሆይ ይህ ሰው ምርኮኛዬ ነው አለው። ቢላልም ጦርነቱ አላቆመም፣ ፍልሚያው ተጧጥፏል፣ በዚህ ሁኔታ ላይ እያለን ምርኮኛዬ ነው ትላለህ አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፉ በሙስሊሞች ደም የተዘፈቀው ግለሰብ ምርኮኛዬ ነው ብለህ ልታድነው ትከጅላለህ አለ። ቢላል ወንድሙን አብድራህማን ኢብኑ ዐውፍን ለብቻው መርታት እንደተሳነው በመገንዘቡ እናንተ የአላህ ዲን አጋዦች የረሱሉላህ የክህደት መሪ የሆነው ኡመያ ኢብኑ ኸለፍ እዚህ ይገኛል። ዛሬ ነፃ ከወጣ እኔ ነፃ እንድወጣ አልሻም በማለት አስተጋባ። ሙስሊሞች ኡመያንና አብሮት ከጦርነት የተሰለፈውን ልጁን ከበቧቸው። አብድራህማን ቦታ ለቀቀ። ቢላል ኡመያን በተጠማ ሰይፉ ከተፈው። አሐዱን አሐድ በሚለው መፈክርም አሰማ። በእርግጥ ቢላል አላህን የሚፈራና ሩህሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውንና እርሱንም ኢሰብአዊ ድርጊት የፈጸመበትን ኡመያ ኢብኑ ኸለፍን ግን ሊያዝንለት ይገባ ነበር ለማለት አንደፍርም። ወቅቱ በኢስላምና በኩፍር ወይም በክህደት መካከል ወሳኝ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላልም ከዚህ አኳያ ነበር ኡመያ በወቅቱ ነፃ መውጣት የማይገባው መሆኑን የወሰነው። ቀናትን ወልደው ዓመታት አለፉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር በማለት ድምፃቸውን እያሰሙ 10,000 ሙስሊሞች መካን አጥለቀለቋት። ወደ ካዕባም አመሩ። ይህን ቦታ ሙስሪኮች አጋሪዎች ለማምታታት የጣዖት እምነትን ሲያንጸባርቁ ነበር። የጣዖታት ምስልም መናኸሪያ አድርገውት ቆይተዋል። እውነት ፈካ፣
ሐሰት ተነነ። በዚህች ዕለት ላት፣ ዑዛና ሁበል የተባሉ ጣዖታት ቦታ አጡ። ሰዎች ለድንጋይና ለታቦት መገዛታቸው አከተመ። ሰዎች ከእንግዲህ አንድና ሸሪክ የሌለውን አላህን ሱብሓነሁ ወተዓላ ብቻ እንጂ ሌላ ኃይልን እንደማይገዙ እውን ሆነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደ ማንኛውም መሪ ሆታና እልልታ አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ ደበብታ ነበር። ከጎናቸው ቢላል አለ። በካዕባ ጣራ ላይ በመውጣትም በከፍተኛ ድምፅ አዛን ጥሪ እንዲያሰማ አዘዙት። በታላቅ ቦታና አጋጣሚ የሀበሻው ቢላል አዛን አሰማ። በሺህ የሚቆጠሩ ሙስሊሞችም እርሱም በመከተል የአላህን መላእክት ደግመው አሰሙ። በከፍተኛ የአላህ ፍርሃትና ደበብታ አጋሪዎች ሙሽሪኮች የሚሰሙትንና የሚያዩትን ማመን አልቻሉም። እንዲህም አሉ፣ እውን ሙሐመድ ድሃ ተከታዮቹ ትናንት ከሀገር እንዳልተባረሩ ዛሬ ሀገሪቱን ተቆጣጠሩ? ሙሐመድ 10,000 አማንያንን አሰልፎ መምጣቱ እውን ነውን? ከሀገር ያባረርነው የተጋደልነው ተወዳጅ ቤተሰቦቹንና ወዳጆቹን የገደልንበት ሙሐመድ እውን በድል መጣ? የፈጸምነውን ግፍ ሁሉ በመርሳት ሙሐመድ ሂዱ ነፃ ናችሁ ብሎ ማሰናበቱ እውን ነውን? በማለት ተናገሩ። 3 ሰዎች ግን በካዕባ አካባቢ ተቀምጠዋል። የቁረይሽ መኳንንት ናቸው። ቢላል ጣዖታቸውን በእግሩ እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብኑ ሐርብ፣ ዑትባ ኢብኑ ሰይድ፣ ሐሪስ ኢብኑ ሂሻም። ዑትባ አይኑን በቢላል ላይ ጣል በማድረግ ኡሰይድን አላህ መልካም ውሎለታል፣ ይህን የሚጠላውን ነገር ሳይሰማ ሞተ አለ። ሐሪስ ደግሞ በአላህ ስም እምላለሁ ሙሐመድ ለዚህ ደረጃ የተገባ ነው የሚል እምነት ቢኖረኝ ኖሮ እከተለው ነበር ሲል በጥቂቱ ቀድሟቸው ኢስላምን የተቀበለው አቡ ሱፊያን ግን እኔ አንድም ነገር ለመናገር አልሻም፣ ብናገር እንኳ ይህ ጠጠር ሳይቀር የተናገርኩትን ለሙሐመድ ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጠ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ካዕባ በተጠጉበት ወቅት ተመለከቷቸው። በድል ደስታ በተሞሉ አይኖቻቸው ገረፍ ካደረጓቸው በኋላ ስትነጋገሩ የነበራችሁትን ነገር አውቄያለሁ በማለት እያንዳንዳቸው የሰነዘሩትን ትችት አሰሟቸው። ሐሪስና ዑትባ ድምፃቸውን ከፍ በማድረግ አንተ የአላህ መልእክተኛ ነህ በማለት መስለማቸውን አሳወቁ። አንድም ሰው ያልሰማን በመሆኑ ሦስተኛ ወገን ያነውን ነግረህ ለማለት አንደፍርም። ስለ ቢላል ያላቸውን አመለካከትም ቀየሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ እንደገቡ የተናገሩትን አዋጅም ተግባራዊ ማድረግ እንዳለባቸው አመኑ። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም መካ በገቡበት ወቅት ይህን ታሪካዊ ንግግር አድርገዋል። ሕዝበ ቁረይሽ ሆይ አላህ ከእናንተ የጃሂልያን ደካማ አመለካከትና በአባት በቅድመ አያት መኩራራትን አስወግዷል። ሰዎች ሁሉ የመነጩት ከአደም ነው፣ አደም ደግሞ የተነሳው ከአፈር ነው። ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ሳይነጠል ኑሮውን መግፋት ቀጠለ። እርሳቸው በተገኙበት ዘመቻ ሁሉ ተሳትፏል።
ለሶላት አዛን ያደርጋል። ከብርሃን ወደ ጨለማ ከባርነት ወደ ነጻነት ያወጣውን ታላቅ ዲን አርማ ያስተጋባል። ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ያለው ቀረቤታ ከጊዜ ወደ ጊዜ እያደገ በመምጣቱ መልእክተኛው ሰለላሁ ዐለይሂ ወሰለም የጀነት ሰው እያሉ ያሞካሹት ነበር። እርሱ ግን ትናንት ባሪያ የነበረ ሀበሻ መሆኑን ብቻ ነበር የሚያወሳው። ከዕለታት አንድ ቀን ለራሱና ለወንድሙ ሚስት ለማጨቅ ወደ አባቶቻቸው ሄደ። እንዲህም አላቸው፣ እኔ ቢላል እባላለሁ፣ ይህ ደግሞ ወንድሜ ነው። ሀበሻዊ ባሪያዎች ነን። በተሳሳተ እምነትም ላይ ነበርን። አላህ መራን። ባሪያዎች ነበርን፣ ነፃ አወጣን። ልጆቻችሁን ከዳራችሁልን አልሐምዱሊላህ እንላለን። ከከለከላችሁን ደግሞ አላሁ አክበር እንላለን። የአላህን ታላቅነት እንድታውቁ እናሳስባለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ተከታዩ ዓለም ከተሻገሩ በኋላ የሙስሊሞች የበላይ ሞግዚት ሆነው የተሾሙት አቡበከር ሲዲቅ ረዲየላሁ ዐንሁ ነበሩ። ቢላል ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ኸሊፋ አስተዳደራዊ ምትክ በመሄድ እንዲህ አላቸው፣ አንተ የአላህ መልእክተኛ ምትክ ኸሊፋ ሆይ፣ እኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአንድ አማኝ ብልጫ ያለው ሥራ በአላህ መንገድ ጂሃድ ማድረግ ነው ሲሉ ሰምቻለሁ። አቡበከር ረዲየላሁ ዐንሁ ቢላል ለመሆኑ የፈለግከው ነገር ምንድነው አሉት። ቢላልም እስከ ሞት ድረስ በፊ ሰቢልላህ ላይ ለመሳተፍ እሻለሁ አለ። አቡበከርም ረዲየላሁ ዐንሁ ማን አዛን ያደርግልናል አሉ። ቢላልም እኔ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኋላ ለማንም ቢሆን አዛን አላደርግም አለ፣ አይኖቹ እያነቡ። አቡበከርም ረዲየላሁ ዐንሁ ቢላል ሆይ እባክህ ከእኛ ጋር ቀርተህ አዛን አድራጊያችን ሁን አሉት። ቢላል ግን ቁርጥ አቋሙን አሳወቀ። ከባርነት ነፃ ያወጣኸው ላንተ አገልጋይ እንድሆን ከሆነ ያሻህን መፈጸም ትችላለህ። ነፃ ያወጣኸኝ ለአላህ ከሆነ ለርሱ ተወኝ። አቡበከርም ረዲየላሁ ዐንሁ ቢላል ሆይ እኔ ነፃ ያወጣውህ ለአላህ ነው ሲሉ ገለጹለት። ከዚህ በኋላ ስላለው የቢላል የሕይወት ታሪክ መጻሕፍት የተለያዩ አቋም ይዘዋል። ከፊሎች የአቡበከርን ረዲየላሁ ዐንሁ ተማጽኖ በመቀበል እሳቸው እስካሉ ድረስ በመዲና ቆይቷል። ከዚያም በዑመር ረዲየላሁ ዐንሁ ጊዜ ወደ ሻም ይዛወር ዘንድ ፈቃድ ጠይቆ በሻም መኖር ጀምሯል ሲሉ፣ ሌሎች ደግሞ ከመጀመሪያው ወደ ሻም በመሄድ ባሰበው መስክ በየጊዜው በፊ ሰቢልላህ በመገኘት ሕይወቱን አሳልፏል ይላሉ። ያም ሆኖ ይህ ግን ቢላል የመጨረሻ ሕይወቱን እንደ ጀማሪው ሁሉ በጂሃድ ለማሳለፍ ችሏል። አዛን ዳግም ለማድረግ ግን አቅም አልነበረውም። አሽሃዱ አነ ሙሐመደን ረሱሉላህ የሚለውን ሐረግ ጮኾ ለማሰማት ሳግ ይይዘዋል፣ እምባ ያሸንፈዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትዝታ በአእምሮ ይቀረጻል፣ ትንፋሽ ያጥረዋል። የመጨረሻ አዛን ያደረገው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለጉብኝት ሻም በገቡበት ወቅት ነበር። የሻም ሰዎች ቢላል አንድ ወቅት ሰላት እንኳ አዛን ያሰማቸው ዘንድ ዑመር ረዲየላሁ ዐንሁ ግፍት እንዲያደርጉ ጠየቁ። ቢላል ተስማማ።
አዛን አሰማ። እርሱና በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች በእንባ ተራጩ። በተለይ ዑመር ረዲየላሁ ዐንሁ እንባቸውን ለረጅም ጊዜ መግታት አልቻሉም። ቢላል በፊ ሰቢልላህ ላይ እያለ ከዚህ ዓለም በሞት ተለየ። ይህም የሆነው በሻም ላይ ነው። ረዲየላሁ ዐንሁ። Oh